ማሻአላህ አይ በስንት ጊዜ እንኳን በሰላም አላህ ገናኘን። ኢንሻአላህ መቀጠል ትችላለህ። እያወራን ነው መሰለኝ ከሆነ ሰው ጋር አለ። አዎ ከሆነ ሰው ጋር ጀምረን ነበር። ማን ነበር? ሀሳቡን ልጨርስና ትቀጥላለህ ኡስታዝ ካለ። እያወራ ነበር። ኦኬ ምንድነው መጽሐፉ ተበርዟል ካላችሁ በመጽሐፉ ዙሪያ ውይይት ለማድረግ ይቸግረናል የሚል ሐሳብ አንስተ ነበር። መበረዝ የሚለው ነገር ከሁለት በላይ የሆኑ ነገራቶች አንድ ላይ ሲቀላቀሉ ተበርዟል ነው የሚባለውና ስለዚህ መጽሐፉ ተበርዟል ሲባል እውነትና ሐሰት ተቀላቅሏል እያልን ነው። እውነት የሚባለው አምላክ በነቢያት አማካኝነት ያወረደው መለኮታዊ ቃል ሲሆን ውሸት የሚባለው ደግሞ ሰዎች በራሳቸው እጅ ጽፈው በመጽሐፉ ላይ የጨመሩት ነገር ነው። ያ ማለት መጽሐፉ ስቲል እስካሁን ድረስ በውስጡ እውነታዎች አሉበት ማለት ነው። በዛ ምክንያት መወያየት ይቻላል፣ መነጋገር ይቻላል። እኛ መጽሐፉ ሙሉ በሙሉ ውሸት ነው ብለን አናምንም። መጽሐፉ ውስጥ እውነታዎች አሉት። መጽሐፉ ውስጥ ደግሞ ሰዎች የጨመሩባቸው ጭማሪዎች አሉት ብለን ነው የምናምነውና ስለዚህ ለውይይቱ ምንም የሚቸግረን ነገር የለም ነው። ግልጽ ነው ሐሳቡ። አለው ግልጽ ነኝ እና ሐሳብ ካለ ውይይት የምትፈልግ ከሆነ ኡስታዝ ወሒድ አለ። ከኡስታዝ ወሒድ ጋር መቀጠል ትችላለህ። ኡስታዝ ይቀጥል። ትሉ የጀመራችሁትን በሚፈልግበት እንትን ማለት ነው። እሱ ካልፈለገ ደግሞ ሌላም ክርስቲያን ካለ ይግባና መዋየት ይችላሉ፣ መነጋገር ይችላሉ፣ መማማር ይችላሉ። ያው አላማውም ኢላማውም ነፍሳትን ማትረፍ ነው። የኛ ኢንተንሽናሊ በጣም ሰፊ ልዩነት አለ። እነሱ ሊይዟቸው የሆነ አለ አይደለ በቃ ቁጭት ነገር እየተወጡ ነው ያሉት ክርስቲያኖች፣ ከስርም ያሉት ምንም ያሉት። እኛ ደግሞ አላማችንና ኢላማችን ሰው ሰልሞ ከእሳት ነጃ የሚወጣበትን ነገር ነው እየፈለግን ያለ ነው። ይሄ ነው ልዩነቱ ማለት ነውና ሐሳቡ ከገባችሁ ማለት ነው ኢንሻአላህ። እሺ መቀጠል ትችላለህ ኡስታዝ ጀማል አውራው። እሺ ካሌብ ይሰማሃል? ይሰማል። ኢየሱስ በመጽሐፍ ቅዱስ ላይ ሰው ተብሎ ተገልጿል አይደል? ራሱን ሰው ነኝ ብሎ በዛ መልኩ አስተምሯል። አለ ካለ ሚውት ሆኜ እንደሆነ አሁን ይሰማል። ሰው መሆኑ በመጽሐፍ ቅዱስ ላይ ተገልጿል። አሁንም ሚውት ነህ። ነበር ምን አልከኝ? በኮኔክሽን ነው የሚሆነው መሰለኝ አይደል? ኮኔክሽን ነው ሊሆን ይችላል። ወይ ደግሞ መጽሐፍ ቅዱስ ሪፈርስ አረግ ስወጣ ከአፕሊኬሽኑ ሚውት እያደረገኝ እንዳይሆን ምን መሰለ ያልኩ ክርስቶስ የሰው ልጅ ተብሎ መጽሐፍ ቅዱስ ላይ መጠራት ብቻ ሳይሆን ራሱ ክርስቶስ ራሱን የሰው ልጅ እያለ ይጠራ ነበር። ለምሳሌ ምን አላቸው? ወደ ሰማይ ከወጣው በቀር ከሰማይ ከወረደው በቀር ወደ ሰማይ እየወጣ የለም አለና እርሱም በሰማይ የሚኖረው የሰው ልጅ ነው አለ። አንድ ራሱን የሰው ልጅ ብሎ እዛ ጋር ጠራ። ሌላ ቦታ ላይ ደግሞ ሐዋርያትን ሰዎች የሰውን ልጅ ማን ይሉታል፣ ስለኔ ሰዎች ምን ይላሉ የሚለውን ሐዋርያቱን ሊጠይቅ ሲፈልግ ሰዎች የሰውን ልጅ ማን ይሉታል እያለ የሰው ልጅ እንደሆነ ክርስቶስ ይናገር ነበር። አሁን አጠር ባለ መልኩ ኢየሱስ የሰው ልጅ ተብሏል። ወደ 81 አካባቢ የሰው ልጅ ተብሎ ተጠቅሷል በወንጌላት ላይ ማለት ነው። ራሱም ደግሞ ሰው ነኝ ብሎ በዛ መልኩ ይጠራል። ለምሳሌ ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ይሄ ሰው ነኝ ብሎ ስለ ራሱ ያስተማረው ኢየሱስ እሱ ነው፣ የባህሪ ጌታ፣ የምድርና የሰማይ ፈጣሪ እሱ ነው ብለን የምታምነው
እሺ አሁን ክርስቶስ ሰውነቱን የነገረበትን ቦታ ልንገርና ደግሞ ክርስቶስ አምላክነቱን ወይም የእግዚአብሔር ልጅነቱን የተናገረበትን ቦታ ልንገር። ስለ ሰውነቱን ጨርስና ከዛ እንትን ትላለህ። ስለ ሰውነቱ በግልጽ አስተምሯል። ስለ ሰውነቱ በግልጽ አስተምሯል። አዎ እሱ ላይ አዎ ሐሳብ ቅራኔ የለኝም። ልክ ነው። አዎ ሰው ነኝ ብለዋል። የሰው ልጅ ነኝ ብለዋል። ነብይነቱንም ተናግረዋል። መልእክተኛ መሆኑንም ተናግረዋል። እነዚህ በግልጽ ያስተማራቸው አስተምሮቶች ናቸው። ኢየሱስ ምድር ላይ በነበረበት ጊዜ አምላክ ነኝ ብሎ ያስተማረበት ጊዜ ነበር። እሺ ወደ እሱ ሐሳብ ልምጣልህ። አሁን ምን አለ መሰለ ክርስቶስ ለምሳሌ እናንተ መምህርና ጌታ ትሉኛላችሁ አለ። እንዲሁም ነኝና መልካም ትላላችሁ። መምህርና ጌታ ትሉኛላችሁ አለና እንዲሁም ነኝና መልካም ትላላችሁ አለ። ጌታ መሆኑን አንድ የተናገረበት ነው። ሁለተኛ እውነት እውነት እላችኋለሁ አለ እኔ ከአብርሃም በፊት ነበርኩ አላቸው። ይሄ ኢየሱስ የማርያም ይሰማል። በአንድ ነጥብ ላይ እንጨርሳ የተለያየ ነጥብ ጋር ከመሄዳችን በፊት እኮ የነገርኩ ነው። ለምሳሌ ከአብርሃም በፊት አለው ሊል የሚችል የሰው ልጅ አለ። እኔ ከአብርሃም በፊት ነበርኩ ሊል የሚችል ነብይ። እሺ እሱ ሌላ ነጥብ ነው። የኔ ጥያቄ ምንድነው? ኢየሱስ ምድር ላይ በነበረበት ጊዜ ሰውነቱን ሰብአዊ ፍጡር መሆኑን ሰው ነኝ ብሎ አስተምሯል። ነብይ ነኝ ብሎ አስተምሯል። መልእክተኛ መሆኑን አስተምሯል። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ማርቆስ ወንጌል ምዕራፍ 6 ቁጥር 4 ላይ ደግሞ ነብይ መሆኑ አስተምሯል። አምላክ ነኝ ብሎ አስተምሯል ወይ ነው። ስለ ጌትነት አይደለም ጥያቄው። ወይም ደግሞ ከአብርሃም በፊት በህልውና ደረጃ ነበረ ወይስ አልነበረም የሚልም አልነበረም። የኔ ጥያቄ ባጭሩ ምንድነው? አምላክነቱን ሰብኳል ወይ ነው። ቃል በቃል እኔ አምላክ ነኝ የሚል ጥቅስ መጽሐፍ ቅዱስ ላይ አልተገለጸም። ቃል በቃል እኔ አምላክ ነኝ የሚል መጽሐፍ ቅዱስ ላይ የለም። ነገር ግን አምላክነቱን የሚያሳዩ ጥቅሶችን እየነገርኩ ነው። ኦኬ ክርስቶስ ከተናገራቸው ንግግሮች መካከል አምላክነቱን የሚያሳይ እስኪ አንድ ጥቅስ ጥቀስ። ለምሳሌ ክርስቶስ ምን አለ? አብን አሳየንና ይበቃናል ሲሉት እስካሁን ከኔ ጋር ስትኖሩ አላወቃችሁኝም ወይ? አብን ያየ እኔን አይቷል አለ። ልንገርህ እያስታወስኩ ስለሆነ ሊጠፋብኝ ስለሆነ ልንገርህ። ሌላ ደግሞ አንድን ሽባ ሲፈውስ ኃጢአት ተሰረየች ይችላል። ኦኬ ስለዚህ ከዚህ እንጀምር። ዮሐንስ ወንጌል ላይ ነው ያነሳው መሰለኝ አብን አሳየንና ይበቃናል በሚለው አለ ካሌብ እኔ ያለው ወጥቷል መሰለኝ። አብዱልከሪም ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ውይይቱን አይቼ እኮ ነው ዘልዬ የገባሁት። ወይ ታሪክ በቃ ይመለሳል። ሌላ ሰው አለ መሰለኝ። ቀጥል። ሌላ ክርስቲያን አለ? ያውን ያለ አሁን እኔ እኮ እያወራ ስለሆነ ብዬ ቶሎ ገባን ወጣ። ወይ ታሪክ እስኪ ሌላ ክርስቲያን ካለ ይገባ ኢየሱስ አምላክ ብሎ አስተምሯል የሚል ሰው ካለ። አብዱልከሪም አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ እንዴት? አልሐምዱሊላህ ረቢል ሰላም ነው ኡስታዝ። ሰላም ነው ሁሉ ነገር አልሐምዱሊላህ ረቢል ግን ማይላል አስወጡኝ ማን ግቢ ያለሽ? ማን ሪኩዌስት ላክ ያለሽ? አትወጪም እንዳታስወጧት። እሺ ክርስቲያኖች ካላችሁ አንዳንድ ጻፉና ግቡ። ክርስቲያኖች ካላችሁ እሺ። አሰረኛ ፋኖ ይሰማል? አረኔ ሙስሊም ኦኬ ማሻአላ። እሺ
አትገረም አህመድ ሮስኒ አትገረም አለሽ አትገረም አትገረም አሎ እየሰማሁ። ኦኬ ክርስቲያን ነው ወይስ ሙስሊም ነህ? ሚትን አንሳ አትገረም። ሰላም አለይኩም ኡስታዝ ዘይድ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ ሚኪያስ ሻሃዳ ማያስፈልገው መሰለኝ። ሚኪያስ ሰላም ቻናግረው አለን። ሰላም ነው እሱ አለው። አልሐምዱሊላህ ደህና ነህ? አለን እግዚአብሔር ይመስገን። እሺ አሁን እስጢፋኖስን ሻሃዳ ሲይዘው ነበር መሰለኛል። አሲዘው ነበር። እሺ እሱ ላይ ግን እንትኑ ላይ ስገባ እንዳለ የሙስሊም ነው እየለቀቀ ያለው የነበረውም የሙስሊም ነው እየለቀቀ የነበረው። መጀመሪያ ሙስሊም ሆኖ ሻሃዳ መያዝ ይቻላል። ምናልባት እስልምናን ሲገነዘቡና ሲያውቁ ጊዜ እነዚያን ፖስት ሊያደርጓቸው ይችላሉ። አሁን እኛ ከመጀመሪያው ጀምሮ የለቀቀው አሁን በእነሱ ፊት እዚህ ጋር ባለው 6200 ሰው አለ አይደል? በ6200 ሰው ፊት እስጢፋኖስ ላይ ግባና አይታው እንዳለ ከመጀመሪያ ጀምሮ የለቀቀውን ስታዩ እንዳለ የሙስሊም ነው የለቀቀ የነበረው እና ሙስሊም ሆኖ እንደገና ሻሃዳ መያዝ ይቻላል ወይስ እንዴት ነው? ሰውየውን እኛ አላየነውም። ምናልባት ቅድም ይሄን ነገር ገብተህ ብታስታውሰን ገብተን እናይ ነበር። አሁን አንተ ገብቻ ያስወጣችሁ ነው ሲይ አንዴ አታዳምጥም። ሚኪያስ ጠይቅ አይደለ? ታገስ አንዴ። በሰዓቱ ያን ነገር አንተ ማስታወስ ትችል ነበር። ከዚያን ጠይቀው ነበር። የጓደኞቻቸውም አካውንት ሊሆን ይችላል። በጓደኞቻቸው አካውንት እየመጡ እንዳውም ጓደኛ አለኝ እያለ ሲናገር ነበር ሙስሊም ጓደኛ እና በዚያም አካውንት ገብተው ሊሆን ይችላል። ከልጇ አንደበት ያን ነገር እስካልሰማን ድረስ እኛ መወሰን አንችልም፣ መፍረድ አንችልም። ያ ነው። ሚኪያስ አንተ ክርስቲያን ነህ አይደለ? ኦርቶዶክስ ነው። እሺ ኦርቶዶክስ እንድትሆን ያዘዘ አንድ ነብይ አለ ወይንም አንድ ሐዋርያ አለ መጽሐፍ ቅዱስ ላይ ወይንስ ማንም ሳያዘ ነው በራስህ የሆንከው? እኔ እንደሱ ዕውቀት የለኝም። እሺ ዕውቀት ሳይኖርህ ነው ሃይማኖትህን እየተከተልክ ያለኸው ማለት ነው? እኔማ ከአንተ ልማር ነበር ግን ያው እሺ መጽሐፍ ቅዱስ ላይ ነብያቶች የሰበኩት አምላክ ስንት አምላክ ነው? አንድ አምላክ ነው ወይንስ አንድም ሶስትም ነው ብለው ነው አምላክን የሰበኩት? እኔ እሱን አላውቅም። እኔ አሁን አንተን ደግሞ በግል ብጠይቅህ ደግሞ ደስ ይለኛል። በውስጥ ብታወራ ችግር የለውም። ብዙ የማይወሩ ነገሮች ስላሉ እናንተ ላይ ማለት ነው። በማስረጃ እኔ ደግሞ የእናንተ ላይ ያለውን በማስረጃ እያንዳንዱን ነገር እኔ ያሳያል። ስክሪንሾት ከነ ምናምን ስላለ ችግር የለውም። በቃ ተማር። ጥያቄዎች በሚኖሩ ጊዜ በዚህም ሆነ በውስጥ መጠየቅ ትችላለህ። አብሽር፣ በርታ። ባታስወርደኝ ደስ ይለኛል። ችግር የለውም። እሺ ሜሪ ሰላም፣ እንዴት ነሽ? ሜሪ አለሽ? እሺ ቀጥሉ። በቃ ኡስታዝ ዘይድ አብዱልከሪም ሰላም አለይኩም። ቀጥሉ። ኦኬ ሚኪያስ ቅድም ሲያወራ ልጁ ሙስሊም ናቸው አብዛኛው ጓደኞቼ ሲል ነበረ። ምናልባትም አካውንቱን አውጥተው ሰጥተውትም ሊሆን ይችላል ወይ ደግሞ አጋጣሚ ሆኖ ደግሞ ከመጀመሪያውኑ ጀምሮ የከታች ጀምሮ ኢንስፓየርድ ሆኖ አንዳንድ ሰው በጣም እስልምና ላይ በጣም ነሺዳ እየለቀቀ ቁርአን እየለቀቀ ሳይሰልም ብዙ ዓመት የሚቆይ አለ። 1 ዓመት 2 ዓመት የሚቆይም ሰው አለ። የተለያየ ሪዝን ሊኖረው ይችላል ያ ሰው ማለት ነውና እኛ ጋር እዚህ መጥቶ አንድ ሰው ሻሃዳ መያዝ ፈልጋለሁ ብሎ ሲል ሻሃዳ እናስይዘዋለን እንጂ አካውንቱን ገብተን መበርበር ምናምን የሚባለው ነገር እንትን አይደለም። እሱና ጌታው ብቻ ነው የሚያውቁት እውነታውን ማለት ነው። አንድ ሰው ልሰልም ፈልጋለሁ ካለ እናሰልመዋለን። ለምክንያት ምንድነው ከበስተኋላ ያለ ተልእኮ ምንድነው ምናምን የሚለውን ነገር አንመራመርም። ለአላህ ነው የምንሰጠውና ከዛ አንፃር በታየው ጥሩ ነው ለማለት ፈልጌ ነው። ሚኪ ይሄን ይመስላል።
እሺ እሺ፣ በቃ እየሰማችሁ ነው፣ አዳምጣችኋለሁ። ጥያቄ በመሀል የሆነ እየተላከልኝ ያለ ቴክስት ስላለ እሱን እልክላችሁና ቁጥሩን ታስረዱኛላችሁ ከይቅርታ ጋር። አይ ችግር የለውም። እዚህ ነው መጠየቅ ያለብህ። በውስጥ ማንም ለአንተ የሚመልስልህ ሰው የለም። ኡስታዝ እሱም ጊዜ የለውም። እንደዛ እንትን ካለ ጥያቄው ካለ ጥያቄውን ጽፈህ በደንብ እንትን ብለህ እዚህ ትጠይቃለህ ማለት ነው። በውስጥ አንተን አይ ለእኔ ነው ያልኩህ፣ ለውሱ አይደለም። ለእኔ በውስጥ የተላከልኝን ለእናንተ ልጠይቄ መረዳት ስለፈለኩ ነው እንጂ ለውሱ አይደለም። በውስጥ አገኘኝ ቅድም ስላልከው ስለሰማው ነው። በቃ ጥያቄ ሲኖርህ ጽፈህ ቦታውን ስፔሲፋይ አድርገህ መጠየቅ ትችላለህ። አት ኤኒ ታይም ኢንሻአላህ። እሺ እሺ። ሜሪ ያለሽ የለችም ማለት ነው። አትጠገባለሽ? አትጠገብ አትገረብ ነው አትገረብ። ይቅርታ ስለስሙ አትገረም ነው የሚለው አለው። ይቅርታ አትጠገብ አልኩኝ፣ ተሳስቼ ነው። ይቅርታ እየሰማሁ ነው። ምን ነበረ ነጥብህ? ማውራት የምትፈልገው ነገር አለ? ኦኬ የለም ማለት ነው። እሺ ዘሚካኤል ሰላም፣ እንዴት ናችሁ? ሰላም ነሽ? አለሁ። ሰላም ነህ? ሰላም ነን አልሐምዱሊላህ። ጥያቄ ነው ያለሽ ወይስ ለመጠየቅ ነው የገባሽው? ኧረ ለመስለም ለመቀበል ነው። እስልምና ለመቀበል ነው። ማሻአላህ። ኡስታዝ ሰው አለ አለኝ ኡስታዝ በዳውራት። እሺ ዘሚካኤል ሰላም ሰላም ነው፣ ደህና ነሽ? አለሁ አለን። እሺ እስልምናን ለመቀበል ወስነሻል? አዎ። እሺ የምለውን ቃል አብረሽ እየተከተልሽ በይ። እሺ። አሽሃዱ መጀመሪያ ቅንጭላት ያለውን አላህን አምልክ። እኔ ያለ ሰልም አይደለም የመጣሁት። እሺ አምላክ ጭንቅላት ሊኖረው ይገባል። ለምን አስወርዳቸዋት? ብናስተምራት የተሻለ ነበር። አምላክ ሊባል ዘንድ ጭንቅላት ሊኖረው ይገባል ብለው ነግረዋቸዋል። ደግሞ ከየት እንደሚያመጡላቸው አላውቅም። ከየት እንደሚያመጡላቸው አናውቅም። የአምላክን መስፈርት የነቢያትን መስፈርት ክርስቲያኖች መምህሮች በራሳቸው ያወጣሉ። ከዚያ ያ ነገር የሌለው ከሆነ አምላክ አይደለም ይሏቸዋል። ጭንቅላት፣ ጨጓራ፣ አንጀት መኖር አለበት አምላክ? አንጀት የሌለው አምላክ፣ ጭንቅላት የሌለው አምላክ፣ ጉበት የሌለው አምላክ አናመልክም። ከየት ነው ይህን መስፈርት የምትሰጡን በሏቸው። መጀመሪያ የለም መጽሐፋችሁ ላይ ቢያንስ እንደዛ የሚል ነገር የለም። ከዚያ ያንን ነገር ከሌለው ይህን ጭንቅላት የሌለው አምላክ እንዴት እናመልካለን? ማን ነው እንዲህ እያለ የሚነግራችሁ? ነቢያቶች የትኛውን አምላክ ነው የሰበኩት? ስለዚህ አምላክ ባህሪ ምን ተናገሩ የሚለውን ቢያንስ እኮ ማወቅ አለባችሁ ክርስቲያኖች። ጭንቅላት ከሌለው አናመልክም ምን ማለት ነው? ቆም ብላችሁ አስቡ። እምነታችሁን ከምን መያዝ እንዳለባችሁ አስቡ። መጽሐፋችን ላይ ይሄ ነገር አለ ወይንስ የለም? የአምላክ መስፈርት ምንድን ነው የሚለውን ተማሩ እንጂ። ቀጥሉ ኡስታዝ ባረከላሁ ፊኩም። በነገራችን ላይ ጭንቅላት እኮ የሚሉት የአንጎል ነው የሚሉት የብሬን እያሉ ነው ያሉት። ከፍጡር ጋር ማመሳሰላቸው ራሱ ይገርማል። ራሱ ይሄ ብሬን የምንለው ማለት ነው የሞተር አክቲቪቲ እና ሰንሰር ነርቭ ኮንትሮል የምናደርግበት ለቦዲ ሜሴጅ የሚልከውን ፓርት ማለት ነው። እንስሳትም እሱ ነገር አላቸው ራሱ አንጎል የምንለው እና ጭንቅላት አለ ምናምን ነገር እያሉ የሚሉት ከሰው ጋር እያነጻጸሩ ነው ፈጣሪ። እንዴት እንደዛ ተብሎ ይጠየቃል ራሱ ማለት ነው። በጣም ከባድ እኮ ነው ከመነሻውኑ ማለት ነው። እና በቁርአንና በሐዲስ ላይ አልመጣም ወይም አልተገለጸም። በቁርአንና በሐዲስ ላይ ያልመጣ ነገርና ያልተገለጸ ነገር የእምነታችን አካል አድርገን አንናገርም ነው ፖይንቱ ያለው።
እሺ እስቲ ፒስ የሚባል ልጅ ገብቷል። ፒስ አለ። ወአለይኩም ወአለይኩም አሰላም ወራህመቱላሂ ወበረካቱ። እኔ እንኳን ለእንትን ለማለት ነው የገባሁት። ጥያቄ የለኝም ኢንሻአላህ። ኦኬ በቃ ቦታው ክርስቲያኖች ቢገቡ ጥሩ ነው ይመስለኛል። አንድ ቦታ ቢለቀቅላቸው ኢንሻአላህ። አብዱል ከሪም ኡስታዝ በነገር ክርስቶስ ላይ የሚያወራ ክርስቲያን እናስገባ እንዴ?